አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የኔ ቻናል ተከታታዮች ውድ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉም ነገር ሰላም ነው። ጤንነት፣ አፍያ፣ ኢባዳ ሁላችሁም ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ ያልኩኝ ዛሬ እንግዲህ ቁርስ ይዤላችሁ መጥቻለሁ ማለት ነው። ቁርስ እንብላ እላችኋለሁ ውዶችዬ። ይቅርታ በመግባታችሁ ላይክ፣ ሰብስክራይብ፣ ኮሜንት በመጻፍ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ውድ ተመልካቾችዬ ዛሬ እንግዲህ ቁርስ የምበላውን ነገር እስቲ አብረን እንብላ። የናፈቃችሁ ትኖራላችሁ ልክ እንደ እኔ ብዬ ማለት ነው። አብረን እንብላ ብዬ ሻይ አፍልቼ እንደምትመለከቱ ሻይ በወተት በሶ፣ ይሄ ነገር በሶ ነው። እሺ ውዶችዬ በሶ። ኧረ ወደዛ ሄድ። ዝንቡ ደግሞ ምን ኬት ነው የመጣው? በሱ እንደዚህ አድርጌ ሰራሁኝ ማለት ነው ውዶችዬ። ይሄ በሱ ነው ማለት ነው። ባለፈም አሳየቻችሁ ነበረ። ብዙዎቻችሁ እንዲው ጭኮ ነው ወይ አጓጓሽን ምናምን እያላችሁ ነበረ። ጭኮ አይደለም በሱ ነው ማለት ነው። ጭኮ በነገራችን ላይ በውሃ አይደለም የሚሰራ ጭኮ በወተት በብስሚላ በወተት አልኩኝ ይቅርታ። ጭኮ የምሰራው በቅቤ ብቻ ነው። ጭኮ የምሰራ በቅቤ ብቻ ነው የምታሸው ጭኮ ማለት ነው። ቅቤ በስነ ስርዓት የተነጠረ ቅቤ በቅቤ ነው የሚታሸው ማለት ነው። በቅቤ በደንብ ነው የምታሸው ጭኮ። እና ጭኮ አውቃችሁት አትበሉም። በቅቤ ታሽቶ በጣም ነው የምጣፍጠው ማለት ነው። እና አንድ ቀን አሳያችኋለሁ ኢትዮጵያ ሲሄድ ማለት ነው። እና ይሄ ደግሞ በሶ ነው ማለት ነው። እኔ በጣም ናፍቆኝ ነበረ። አንዲት ኢትዮጵያዊት እዚህ ቤት መጣ የልጆች ብላ አምጥታት እና ስትመጣ ያላሰብኩት ነገር ይዛልኝ መጣች ማለት ነው ወዶችዬ። ይሄ በሶ ከመጣ ቀን ጀምሮ በሶ ነው ቁርሴን ምበላው ማለት ነው። እና ስለዚህ የናፈቃችሁ ካላችሁ እንግዲህ ምንም ማድረግ አልችልም። ያው ኦንላይን የሚደርሳችሁ ላለሁኝ ያው እንግዲህ እንደምታዩ ሻይን አፈላሁኝ። ብስሚላ በሶን እንደዚህ አድርጌ ጨውና ትንሽዬ ጨውና ውሃ የሙቀ ውሃ ነው ትንሽ አረኩበት። እኔ በሶ እንደዚህ ነው ደስ የሚለኝ። ውሃ ምጭልቅ ያለ ነገር አልወድም። እንደዚህ ደረቅ ስል ነው ቆንጆ። ግን ስትበሉ ተጠንቅቃችሁ ነው መብላት ያለባችሁ። እንትን ይላል ብናኝ ነገር ነው ትን ይላል። ስለዚህ ስትበሉ ወይ ሻይ ወይ ውሃ አጠገባችሁ አድርጋችሁ ነው መብላት ያለባችሁ። እንደዚህ ድርቅ ያለው ነው በሶ ስትበሉ ማለት ነው። ይሄ አላደረኩትም እኔ እንትን ብዬ ነው የሰራሁት። ልክ እንደ ጭኮ አድርጌ ነው የሰራሁት። ተመልካቾች እየተመልሼ መጥቻለሁ። ያው በሶይን እንደዚህ አድርጌ ሰራሁት። ያው በሻይ ጋር ልበላ ነው። እንብላላችኋለሁ። በመግባታችሁ ላይክ፣ ሰብስክራይብ፣ ኮሜንት ጻፉልኝ ውዶችዬ። እና ባለፈው እንደዚሁ ቀንጨብ አድርጌ ሰርቼ ጭኮ ነው በጣም አጓጓሽኝ የምትሉ ነበራችሁ ማለት ነው ውዶችዬ። ጭኮ አይደለም። ጭኮ በቅቤ ነው እንደነገርኳችሁ። በቅቤ ነው የሚታሸው ማለት ነው። በቅቤ ብቻ ውሃ ምንም አይነት ነገር አይገባም። በቅቤ ብቻ ይታሻል ማለት ነው። ደግሞ በደንብ ነው የምታሸው እንዲያያዝ ማለት ነው። ብትን እንዳይል እንዲያያዝ በደንብ ይታሻል ማለት ነው። እና አውቃችሁት አትበሉም ጭኮ ማለት ነው ዶችዬ። በጣም አሪፍ ነው ማለት ነው። እኛ ሀገር አሁን ሰርግ ሲኖር ጭኮ ይሰራል ማለት ነው። በተለይ ሚዜ ቤት ለሚያገባው ልጅ የሚዜ ቤተሰቦች ጭኮ ሰርቶ ይወስዳሉ ማለት ነው። እኛ ሀገር ጭኮ ተሰርቶ ይሄዳል ማለት ነው። እና የሚዜ እህት ወይንም ደግሞ የሚዜ እናት ጭኮ ሰርታ ትልካለች ማለት ነው። እና ጭኮ አውቃችሁት አትበሉ ማለት ነው። እና የምታሻው በቅቤ ነው እላችኋለሁ። እና ገብስ ደግሞ በገብስ ብዙ ነገር ይሰራል ውዶች። የገብስ በጣም ገራሚ የሆነ እህል ነው ማለት ነው። ከሁሉም እህል እኔ በጣም እንትን የምለኝ ገብስ ነው። በገብስ ስንት ነገር ይሰራል። ቆሎ ትቆላላችሁ በገብስ ነው። በሶ የሚሰራ በገብስ ነው። እንደገና ደግሞ ጭኮ የሚሰራ በገብስ ነው። ቅንጬ ሾርባ የሚሰራ በገብስ ነው። ክኒቶ የሚሰራ በገብስ ነው። በቃ ብዙ ነገር የሚሰራ በገብስ ነው ማለት ነው። ገብስ አንደኛ ቦታ የያዘ ገብስ ነው ማለት ነው ወዶችዬ።
ኪኒቶ ማለት አሁን ስሙ ተቀይሯል። እኔ ድሮ ኪኒቶ ነው ማቀው። ኪኒቶ ማለት የአረፋ በዓል ሲመጣ የሚሰራ ማለት ነው። ተቆልቶ እንትን የሚጠጣ እና የሚሰራ በገብስ ነው ማለት ነው። እና ስለዚህ ገብስ በጣም ምርጥ የሆነ እህል ነው ማለት ነው ዶችዬ። ይሄ በሶን ደግሞ በተለይ አሁን ስብራት ያለበት ሰው በተለይ ይጠግናል፣ ሰውነት ይጠግናል ማለት ነው ዶችዬ። በጣም ምርጥ የሆነ እህል ነው ማለት ነው ዶችዬ። በዚህ አጋጣሚ ያው የናፈቃችሁም ካላችሁ ይቅርታ፣ ምንም ማድረግ አልችልም። እኔም ናፍቆኝ ነበረ። አላህ እንግዲህ ረዝቆኝ ነው ማለት ነው። ሳላስብ የሆነች ልጅ ስትመጣ እዚህ ይዛ መጣች ማለት ነው። ካመጣችሁ በኋላ ግን እሷ 2 ቀን ነው ምናምን ነው የበላችሁ። ምች ያስይዘኛል፣ እኔ በሱ ሲበላ ምች ያስይዘኛል አልፈልግም አለች። ከዛ እኔ ጠዋት ጠዋት እሱ ከመጣ ጀምሮ እሱን እየሰራሁኝ ነው የምበላው ማለት ነው። ጠዋት ጠዋት ያው ስራዬን እንትን ስል ሳቀል ምሳ እየሰራሁኝ ሻዬን አፈላና ይሄኛው እንደዚህ አሽቸው እበላለሁኝ ማለት ነው ወዶችዬ። አሁን ልበላ ነው፣ አብረን እንብላ እላቸዋለሁ ወዶችዬ። ያው እንግዲህ እንደዚህ አድርጌ ምንድነው የጨመርኩት ውሃና ትንሽዬ ዘይት ነው ጠብ ያደረኩት። ያው ቅቤ ስለሌለ ቅቤ አለ፣ ይሄ የእንትኑ የነሱ ቅቤ ይሄ ትልቁ ጣሳ አለ። ግን እኔ እሱ ቅቤ አይመስለኝም። ሸኖ ነገር የሚባል የኛ ሀገር የምሸጠው እሱ ነው መሰለኝ፣ አላቅም። ብቻ ቅቤ ማይልም። በነገራችን ላይ ሀገራችን ቢሆን ቅመማ ቅመም ጨምራችሁ ንጥር ስታረጉት ልክ እንደ ቅቤ ነው የሚሆነው ማለት ነው። ወይንም ደግሞ ከቅቤ ጋር ተቀላቅሎ እንትን ቢነጠር በጣም አሪፍ ነው። እና ስለዚህ እና እንደዛ እላችኋለሁ ወዶችዬ። አሁን ልበላ ነው። አሁን ይሄ እንዴት ነው የምትበሉት? እንደዚህ ታረጉትና እንደዚህ ብስሚላህ፣ ማንኛው ነገር ስትበሉ ብስሚላህ በሉ እሺ። ቆይ እንደዚህ ነው ብስሚላህ እንደዚህ ታረጉትና በነገራችን ላይ ስትበሉ ውሃ አቅርቡ፣ ወይንም ደግሞ ሻይ ትን ይላል ማለት ነው። ለህፃናቶች በተለይ እንደዚህ በሱ አትስጡ። በጥብጣችሁ ምናምን ነው ለህፃን በጥብጣችሁ ብጥብጡን ወይንም ደግሞ መታችሁ በሱ ምቱን ማለት ነው። እሱ ነው ለህፃን ቆንጆ፣ ለአዋቂም እንደዛ ጠዋት ጠዋት። አሁን ይሄ አንዳንድ ብርጭቆ ተመቶ ቢጠጣ በጣም አሪፍ ነው። ሰውነት እንትን ጉልበት ይሰጣል ማለት ነው። እና በተለይ የኛ አረብ ሀገር ያለን ሴቶች ያው ሴቱም ቢሆን ወንዱ በጣም ስለምንጎዳ እንደዚህ ብናገኝ ጠዋት ጠዋት ራሱ የምትታደርጋችሁ ብትጠጡ በጣም አሪፍ ነበረ። ሰውነታችን ትንሽ ጉልበት ይሰጠናል ማለት ነው። ግን አይገኝም። እኔም እንግዲህ አላህ ረዝቆኝ ነው እንደነገርኳችሁ። ያው እንደዚህ ያደርጋችሁ መብላት ትችላላችሁ ማለት ነው ዶችዬ። ብስሚላ ማሻአላህ በጣም ነው የምጣፍጠው ወዶችዬ። እና በጣም ምርጥ ነው በሶ ነው ማለት ነው። ዶሮ ወጥ እየሰራሁኝ ነው ወዶችዬ። ይቅርታ ዶሮ ወጥ እየሰራሁኝ ነው። በዚህ አጋጣሚ ደግሞ ዶሮአችሁ እንደዚህ ድብን አድርጋችሁ በቁሌቱ ስሩ ማለት ነው። እኔ በነገራችን ላይ እዚህ ቤት ብዙ ጊዜ የተለያየ ምግብ አይሰራም። የአንድ አይነት ሮዝ ስለሆነ መቅረጥ ያስጠላኛል እኔ ማለት ነው። የተለየ ነገር ሲኖር ደስ ይላል ግን እና ውድ ተመልካቾችዬ ያው እንዲያያችሁት እንደዚህ አድርጌ የሰራሁት በጣም ነው የሚጣፍጠው። ያው እንደነገርኳችሁ ጨውና ትንሽዬ ዘይት እና ውሃ፣ የሞቀ ውሃ ትንሽ አረኩበት ማለት ነው። እና በጣም ምርጥ የሆነ እህል ነው ማለት ነው። በዛ ላይ የቤት የተዘጋጀ ነው አለች። ያስታውቃል ደግሞ የቤት የተዘጋጀ ነው። ማንኛው ነገር የቤት የተዘጋጀ ነገርና ውጭ የሚገዛ አንድ አይደለም። የሱቁ ያው የንግድ ስለሆነ እንዲያገኙት ነው፣ ዝም ብሎ አዘጋጅቶ ነው እንትን የሚሉት። ግን የቤት የሚዘጋጅ ነገር በንጽህና ነው። በንጽህና ስለሚዘጋጅ በጣም ነው እኔ ደስ የሚለኝ ማለት ነው። እኔ የቤት የተዘጋጀ ነገር ነው ማንኛው ነገር ደስ የሚለኝ። እና አሁን ይሄ እንደዚህ ጨምቃችሁ ታያችሁት። እንዴት አሁን ስታዩት ብትንትን ያለ ነው፣ ግን ስጨምቁት እንደዚህ ነው የሚሆነው። ልክ እንደ ጭኮ ነው የሰራሁት፣ ግን እንደ ጭኮ ነው። ጭኮ ግን
በጣም ጉልበት ይፈልጋል። በጣም መታሸት ይፈልጋል። በጣም ማለት ነው። በጣም ነው የሚታሸው በቅቤ ማለት ነው። እና ስለዚህ እንብላላችኋለሁ ውዶችዬ። እኔም እየበላሁኝ ነው። ያው እንደምትመለከቱ እየበላሁኝ ነው። እንግዲህ እንብላላችኋለሁ። እንደነገርኳችሁ ስትበሉ አጋጣሚ ሀገርም ላይ ሆናችሁ ስትበሉ እንደዚህ አድርጋችሁ ስትበሉ ውሃ አጠገባችሁ ማድረግ አለባችሁ ማለት ነው። ምክንያቱም እንደዚህ በደረቅ እንደዚህ የምታደርጉት ከሆነ ትን ነው ምለው ማለት ነው። ጭኮም ቢሆን እኮ ሲበላ በጣም ነው በቃ በግድ ነው የሚወርደው። ምክንያቱም ደረቅ ነው፣ በደንብ ስለሚታሽ ደረቅ ስለሆነ በቃ እንደዚህ ስትሉ በግድ ነው የምታዋራረዱት ማለት ነው። እና ስለዚህ ተጠንቅቀን ነው መብላት ያለብን። በጣም ትን ይላል ደግሞ፣ ትንታው በጣም መጥፎ ነው። እኔ ደግሞ ትንት አለብኝ፣ እንዲሁም ምራቅ ራሱ ትን ይለኛል፣ ለምን እንደሆነ አላውቅም። እና ስለዚህ በጣም ምርጥ የሆነ በሶ ነው ማለት ነው። ስለዚህ ምንም ማድረግ አልችልም። የናፈቃችሁም ካላችሁ ምንም ማድረግ አልችልም። እኔም ደግሞ አላህ ረዝቆኝ ነው እንደነገርኳችሁ ይሄን እበላለሁ አገኛለሁ ብዬ አላሰብኩትም ነበረ። ያው ልጅቷ አላህ ይስጣት ያው ስትመጣ ይዛ መጣች ማለት ነው። እና ያው ሻይ በወተት አፍልቼ ሻዩን ቀዘቀዘ ቀዝቅዟል ሻዩ ማለት ነው። ያው ስራ ቀድቼው ተነሳሁኝ። ምሳ እየሰራሁ ስለሆነ ቀዝቀዝ አለ ማለት ነው። እና ውዶችዬ ላይክ፣ ሰብስክራይብ፣ ኮሜንት ጻፉልኝ፣ አበረታቱኝ፣ ሀሳብ አስተያየታችሁ አስቀምጡልኝ። ከናፈቃችሁ ኢንሻአላህ አንድ ቀን ገብታችሁ ትበላላችሁ። እናንተም አብሽሩ። እና ሰው እንጀራ ናፈቀኝ ምን ናፈቀኝ ይላል። እኔ ግን ምንም አይናፈቀኝም። በነገራችን ላይ ግን በሶ በጣም ነው የምወደው። እንደዚህ የታሸውን እንዲታሽቶ እንደዚህ እወዳለሁኝ ማለት ነው። እኔ ተበጥብጦ ከሚጠጣ እንደዚህ የታሸውን ነው ደስ የሚለኝ። እና እላችኋለሁ ውዶቼ ላይክ ሰብስክራይብ አድርጉኝ፣ ኮሜንት ጻፉልኝ፣ አበረታቱኝ እላችኋለሁ። ዛሬ ይዤላችሁ የመጣሁት ይሄን ይመስላል። አያችሁ ብትንትን ነው የምለው። ውሃ ሳነስኩት ያው እኔ አውቄ ነው እንደዚህ ፈልጌው ነው እኔ ማለትም ይበላል። ውሃ ሲበዛ ደግሞ ሞቂቅ ይላል። እኔ አይመቸኝም እንደዛ ተደርጎ ሲበላ ደስ ይላል ማለት ነው። አያችሁት እንደዚህ ጭምቅ አድርጋችሁት ስትበሉ በጣም ነው ደስ የሚለው ማለት ነው ወዶችዬ። እና ልጅቷ አመጣችሁ እንጂ አልበላችም። 2 ቀን ነው ምናምን በላችና በሶ ምች ያስይዘኛል እና ምች ያስይዘኛል ብላ አልበላ ማለች ማለት ነው ውዶች። የእጄ ላይ ማለት እንደዚህ ጥቁር አያችሁ። ለምንድን ነው ግን እኔ ሰውነቴ እንዳለ እንደዚህ ጥቁር ነው፣ እንደዚህች ነገር ይወጣ አለብኝ እጄ ላይ ማለት ነው። አያችሁት? እቺ ነገር ይታያችኋል? እቺ የማይሄድ ነገር ነው። እንደዚህ ነው በቃ እንደዚህ ጥቁር ነው ያለብኝ ማለት ነው። እንደዚህ እጄ ላይ ምልክት እንትን ለምን እንደሆነ እንጃ። ይሄውን አይሄድም እኮ እንደዚሁ ነው። ብዙ ቦታ ላይ በቃ እንደዚህ ያለብኝ እላችኋለሁ ወዶቼ። እጄ ላይ ራሱ አያችሁ። ይሄ እሳት ምናምን እንዳይመስላችሁ በራሱ ነው ያለ ስጦታ ነው ማለት ነው። ይሄው እንደዚህ ተቆርቆራ አያችሁ። እጄ የራሱ ፍጥረት ነው ማለት ነው። እንደዚህ ነው ሁሉም ቦታ ላይ ያለብኝ ሰውነቴ ላይ እናላችኋለሁ። እንብላ ውዶችዬ፣ ሰላማችሁ ብዝት ይበልልኝ። ስላዳመጣችሁኝ አይዞሽ ለምትሉኝ የምታበረታቱኝ ሁላችሁም እጅግ አድርጌ አመሰግናለሁ። አላህ ይስጥልን እላችኋለሁ ውዶችዬ። በሚቀጥለው እንደዚሁ ባገኘሁት አጋጣሚ ደግሞ በሌላ ቪዲዮ እስከምመጣ ሰላም ሁኑልኝ። ባይ ቻው። ሰላማችሁን ያሰማኝ። ሰላም ሁኑ እላችኋለሁ ውዶችዬ።